እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። በአንድ ርዕዮት ላይ ብቻ ታስሮ መቅረት ለውድቀት ይዳርጋል። መደመር ለለውጥ ዝግጁ የሆነ ሚዛናዊና ተጨባጭ ሁኔታዎችን ያገናዘበ ብስል ዲፕሎማሲ ነው። ባለፉት ጥቂት ዓመታት ኢትዮጵያ በዓለም አቀፍ መድረክ ያላትን ተሰሚነት ከፍ ለማድረግና ጥቅሟን ለማስከበር የሚከተሉትን ስልታዊ ተግባራት አከናውናለች። በባለብዙ ዋልታ ተሳትፎ ከምዕራቡ ዓለም ጋር ያለንን ታሪካዊ ግንኙነት ሳናቋርጥ እንደ ቻይና፣ ሩሲያና ህንድ ካሉ ኃይሎች ጋር ያለንን ትብብር አጠናክረናል። የብሪክስ አባል መሆናችን የዚህ ስልታዊ ስኬት ዋነኛ ማሳያ ነው። በአፍሪካ ቀንድ ያለውን ፉክክር ወደ ልማት ትብብር ለመቀየር በኤሌክትሪክ ኃይል፣ በባቡር መንገድና በወደብ አማራጮች ላይ ሰፊ የዲፕሎማሲ ስራ ተሰርቷል። በውጭ ሀገራት የሚኖሩ ዜጎቻችን መብትና ክብራቸው እንዲጠበቅ በችግር ውስጥ ያሉትም ወደ ሀገራቸው የመመለስና የማቋቋም ስራ በስፋት ተከናውኗል። የአየር ንብረት ለውጥን ለመመከት የጀመርነው የአረንጓዴ አሻራ መርሃ ግብር ለዓለም አቀፉ ማህበረሰብ ምሳሌ እንዲሆንና ኢትዮጵያ በዓለም አቀፍ የአየር ንብረት ድርድር ላይ ያላትን ድምጽ ከፍ እንዲል አድርገናል። ኮፕ 32ን ኢትዮጵያ እንድታስተናግድ የተሰጠው እድልም የዚህ ማስረጃ ነው። በዓለም አቀፍ ደረጃ ኢትዮጵያ የገጠሟትን ተግዳሮቶች በመቋቋም ረገድ የመደመር እሳቤ ትልቅ አቅም ሆኗል። በታላቁ የኢትዮጵያ ህዳሴ ግድብ ድርድር ወቅትም ፍትሃዊ አጠቃቀም የሚለውን መርህ በማስቀደም የሀገሪቱ ሉዓላዊነትና የልማት መብት የማስከበር ስራ ተሰርቷል። የውጭ ዲፕሎማሲያችን በታላላቅ ሀያላን ሀገራት መካከል ሚዛኑን የጠበቀ ግንኙነት እንዲኖረው በማድረግ የኢትዮጵያን የፖለቲካና የኢኮኖሚ ነጻነት የሚያረጋግጡ ስኬቶች ተመዝግበዋል። የመደመር እሳቤ በውጭ ግንኙነት ረገድ ጎረቤት ተኮር ፖሊሲን በማጠናከር በምስራቅ አፍሪካ ለሚታየው የኢኮኖሚ ትስስርና የሰላም ግንባታ እንደ መሰረት ሆኖ አገልግሏል። በተለይም ከኤርትራ ጋር የተደረገው የሰላም ስምምነት የዓመታትን መቃቃር በመስበር ለቀጠናው አዲስ ተስፋን የፈነጠቀ ስኬት ነበር። ከሌሎች ጎረቤት ሀገራት ጋርም አለመግባባቶችን በመፍታት በማሸማገልና የኢኮኖሚ አጋር በመሆን ኢትዮጵያ የሰላም ዘብ መሆኗ በተግባር ተገልጧል። ይህ ኢትዮጵያ በጎረቤት ሀገራት መካከል ያላትን ተሰሚነት ከማሳደጉም በላይ በጋራ ልማትና በጋራ ተጠቃሚነት ላይ የተመሰረተ ዲፕሎማሲ እንዲሰፍን አድርጓል። እነዚህ የዲፕሎማሲ ጥረቶች በዜጎቻችን ሕይወትና በሀገራችን ሕልውና ላይ ትርጉም ያለው ለውጥ አምጥተዋል። በዲፕሎማሲያዊ ጥረታችን የተገኙ የውጭ ቀጥታ ኢንቨስትመንቶችና የፋይናንስ ድጋፎች ለኢንዱስትሪ ፓርኮች መስፋፋትና ለዜጎች የሥራ ዕድል መፈጠር መሰረት ሆነዋል። ሀገራችን በገጠሟት የውስጥና የውጭ ጫናዎች ወቅት ሚዛናዊ የውጭ ግንኙነታችን የኢትዮጵያን ሉዓላዊነት ሳያስደፍር እንድንሻገር ረድቶናል። የደቡብ ትብብርን በማጠናከራችን ኢትዮጵያ በዓለም አቀፍ የንግድና የልማት ውሳኔዎች ላይ ፍትሃዊ ተጠቃሚ መሆን ጀምራለች። ከመካከለኛው ምስራቅ ሀገራት ጋር አዲስ የኢኮኖሚ ግንኙነት መስመር በመዘርጋት የቴክኖሎጂና ኢንቨስትመንት ሽግግር ማምጣት ተችሏል። ከዚህም ባለፈ በአረብ ሀገራት ለስራ የተሰማሩ ዜጎቻችን ሰብአዊ ክብራቸው ተጠብቆ በህጋዊ የስራ ስምሪት ስርዓት በመታገዝ የተሻለ የስራና የህይወት ዋስትና እንዲያገኙ ተደርጓል።